ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ቆንጆ ዜና ነው፣ ብስራት ነው። አልহামዱሊላህ የሳውዲ የስነ ፈለክ ተመራማሪዎች እንደነገሩን ከሆነ የዘንድሮ ረመዳን 30 ይሞላል። ይህ ማለት ደግሞ ዒዱ የሚሆነው የፊታችን ጁምዓ ይሆናል ማለት ነው። ስለዚህ ሁለት ዒዶችን በአንድ ቀን እናስተናግዳለን ማለት ነው። ጁምዓም ዒድን ማለት ነው። ከዚሁ ደግሞ ኢንሻአላህ ካሁኑ ዒድ ሙባረክ ዒዱኩም ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል አላህ ይቀበልን። ዒዳችንን ቆንጆ አድርገን እናሳልፍ አላህ ያድርገን። ليس العيد لمن لبس الجديد وإنما العيد لمن خاف يوم الوعيد ይላል። ዒድ ማለት አዲስ ልብስ ለለበሰ ለዘነጠ ለጨፈረ ወይም ደግሞ ለተደሰተ ሳይሆን ዒድ ማለት የውመል ወዒድ የዛቻው ቀን የቂያማ ቀንን ለፈራ ሰው ነውና ለቂያማ ቀን ምን ዘጋጃ አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።